ዛሬ አንድ አዲስና አስገራሚ አፕሊኬሽን ይዤላችሁ መጥቻለሁ። ይህ አፕሊኬሽን ልክ እንደ ቲክቶክ እና ፌስቡክ መረጃዎችን ስክሮል እያደረግን ጊዜ የምናጠፋበት ሳይሆን ዶላሮችን የምንሰራበት አፕሊኬሽን ነው። አፕሊኬሽኑም ቡዘር ስፖርትስ ኮሚኒቲ ይባላል። ይህንን አፕሊኬሽን እንዴት እንደምታወርዱ፣ እንዴት ተከፋይ እንደምትሆኑ እና የተከፈላችሁን ገንዘብ እንዴት እንደምታወጡ ዛሬ እነግራችኋለሁ። እኔ የሚጠቀመው አንድሮይድ ስልክ ነው። በአንድሮይድ ስልክ አሳያችኋለሁ ማለት ነው። አፕሊኬሽኑም አዲስ እንደመሆኑ መጠን ተጠቃሚዎቹ የሚያነሱ ጥያቄዎችን ዛሬ በተሻለ መጠን ይመልሳለሁ ማለት ነው። ቁጭ ብላችሁ ተከታተሉ። አሁን አፕሊኬሽኑን በመጀመሪያ ማግኘት አለብን። አፕሊኬሽኑን ለማግኘት ምንድነው የምናደርገው? ፕሌይ ስቶር ላይ እንገባለን ማለት ነው። ፕሌይ ስቶር ላይ ከገባን በኋላ ምንድነው የምናደርገው? ቡዘር BUZZER ከዛ ራሱ ያውቃል ማለት ነው። ራሱ ፕላትፎርሙ ያውቃል። ከዛ ምን ያመጣል? ቡዘር ስፖርትስ ኮሚኒቲ አፕ የሚለውን ተጭናችሁ ትገባላችሁ። በመጀመሪያ ይመጡ ማለት ነው። ከዛ እንደዚህ ያመጣላችሁ ማለት ነው። አሁን በሁለተኛ ላይ በፒክተል በቢጫ ምልክት ሎጎ ያለችዋ ያቺዋ ነች ማለት ነው አፕሊኬሽኑ። አሁን ምን ታደርጋላችሁ? እዚህ ላይ ኢንስቴል የሚል ነው ለእናንተ የሚመጣላችሁ። ለኔ አፕሊኬሽኑ ስላወረድኩ ኦፕን ነው የሚለው። ስለዚህ ኦፕን ይገባለሁ። ለእናንተ ኢንስቴል የሚለው ነው የሚመጣው። ኢንስቴል ካደረጋችሁ በኋላ በጉግል አካውንታችሁ ትገባላችሁ ማለት ነው። ከዚያ ኢሜይልን ስታስገቡ በኢሜይላችሁ ላይ ኮድ ይላካል ማለት ነው። ያንን ኮድ ተጭናችሁ ስታስገቡ በቃ ትገባላችሁ ማለት ነው። አሁን እኔ እዚህ ላይ ማሳያችሁ ነገሮች አሁን አፕሊኬሽኑ አዲስ እንዲሆኑ መሰረት ብዙ ነገሮች እያስቸገሩ ነውና ተጠቃሚዎቹ ምን ናቸው እያስቸገሩ ያሉት ካላችሁ ያገኙትን ፖይንቶች ወደ ገንዘብ እንዳይቀይሩ ምን እያለ ነው? ፕሮፋይል ቬሪፋይድ የሚል ነገር አለ። ፕሮፋይላችሁን ቬሪፋይ አርጎ የሚል ትዕዛዝ ይሰጥላችኋል ማለት ነው። ደግሞ እናንተ ምን እያላችሁ ነው? እንዴት ነው ቬሪፋይ ማድረግ የምንችለው ፕሮፋይላችን ምናምን እያላችሁ ብዙ ጊዜ ጥያቄ የተነሳ እየተመለከትኩኝ ስለሆነ ያንን ለመመለስ ነው የመጣሁት። አሁን ምንድነው የምናደርገው? ፕሮፋይላችንን ቬሪፋይድ ማድረግ አለብን። አሁን እዚህ ጋር 10,000 ፖይንት አግኝተናል እና 3.6 USD ሰርተናል ማለት ነው። 3.6 ዶላር ስላለን ያ ኢትዮጵያ ውስጥ በኢትዮጵያ ባለው ገበያ ሲመነዘር 425 አካባቢ ምናምን እንደዛ ነው መሰለኝ። ያንን ገንዘብ አሁን ወደ አካውንታችን መውሰድ አለብን ማለት ነው። እዚህ ሴንድ የሚል ነገር አለ። ሴንድ ብትለዋል እንጫናታለን። ሴንድ የሚለውን ስንጫናት ምን ይላል? your profile is unverified ይላል። in order to send points you must verify your profile ይላል። ገንዘባችሁን ለማግኘት ቬሪፋይ ማድረግ አለባችሁ ፕሮፋይላችሁን እያለ ነው። ስለዚህ ፕሮፋይላችንን ቬሪፋይ ካላደረገን በፍጹም ገንዘባችንን ማግኘት አንችልም ማለት ነው። ስለዚህ አሁን ወደ ፕሮፋይላችን እንመለሳልና ፕሮፋይላችንን ቬሪፋይ ማድረግ አለብን። አሁን ፕሮፋይላችንን ምን ማድረግ አለብን? ቬሪፋይድ ማድረግ አለብን። ከታች ጌት ቬሪፋይድ ባጅ የሚል ነገር አለች። እሷን ትጫናላችሁ። አሁን ይሄን ያመጣል ማለት ነው። አሁን ወለፈላሽ በዛብ የሚል ነገር መጥቶልኛል። what you get verified badge upgrade profile features search optimization get featured include የሚል ነገሮች መጥተዋል። አሁን get featured include ከሚለው በታች upgrade ነው ምን ነገር አለ። ያንን እንጫናታለን። ምንድነው? you need at least 10 clips to test verification ይላል። 10 ቪዲዮዎችን መልቀቅ አለብህ ፕሮፋይልን ቬሪፋይድ ለማድረግ ይላል። አሁን እኔ ስንት ቪዲዮዎች ነው ያሉት? 3 ቪዲዮዎች ብቻ ነው ያሉት። ሁሉም ስለ ሮናልዶ ነው የሰራሁት እና ደግሞ እንደምታዩት ከቲክቶክ አምጥቻቸው ነው ሁሉንም ፖስት ያደረኩት ማለት ነው። እዚህ ላይ አንድ ፎሎወር አለኝ። አንድ ሰው ፎሎ እያደረኩ ነው። 3 ፖስት አለኝ። አሁን 7 ፖስቶች ይቀሩኛል ማለት ነው። 7 ቪዲዮዎችን እዚህ ላይ መለጠፍ አለብኝ ማለት ነው እንደምታዩት። ምክንያቱም 10 ከሞሉ በኋላ ነው እኔም ይሄንን ዶላር ሴንድ አድርጌ ወደ አካውንቴ ማዛወር የሚችለው ማለት ነው። ነገርየው በቃ ይሄ ነው። 10 ቪዲዮዎችንም ጭንን ፕሮፋይላችንን ቬሪፋይድ ካደረገን በኋላ ገንዘባችንን በምን መልኩ ነው የምናወጣው ምናምን የምትሉ ከሆነ ምንድነው የምንጠቀመው? እዚህ ላይ ፔይፓል ነው የምንጠቀመው። አሁን ምንም አያሳይማ። ከታች በክሪፕቶ ምናምን እያለ ነው። በክሪፕቶ ዋሌት እና ፕሪሴል ምናምን እያለብን ነው። ያንን ትተን የዛኔ ቬሪፊኬሽን ስንጨርስ ምን ያመጣል? ያንን ትቶ ቬሪፊኬሽን ስንጨርስ ፔይፓል ያመጣልናልና የዛኔ በፔይፓል ማውጣት እንችላለን ማለት ነው። ሌላ ስለ ቡዘር አፕሊኬሽን የትኛው ጥያቄ ካላችሁ ኮሜንት ላይ ጻፉልኝ ማለት ነው።
ቀጣይ ጊዜ ካገኘው ስለ ቡዘር አፕሊኬሽን ሙሉ ኮርስ እሰራላችኋለሁ ማለት ነው። ስለተከታተላችሁን ቴንኪው። ሰብስክራይብ፣ ላይክ ማድረግ እንዳይረሳ። በየጊዜው እንደዚህ ጠቃሚ መረጃዎች በዚህ አፕሊኬሽን ላይ ስለሚነሱ ማለት ነው። ቀጣይ ቪዲዮ እስከምንገናኝ በቸር ሰንብቱልኝ። ቴንኪው።